ዛሬ የምናየው ቪዲዮ ይሆናል። አይተን እንመለስ። የራሱ ጊዜ ያለው እግዚአብሔር በእኔ ካላንደር አይሄድም፣ በእናንተ ካላንደር አይሄድም፣ በእናንተ ሰዓት በእናንተ ታይም እግዚአብሔር አይሄድም። የራሱ ጊዜ ያለው። አንዳንድ ጊዜ ነገሮች የማይሆኑ እስከሚመስሉ ድረስ እግዚአብሔር ዝም ይላል። ግን ተስፋን የሰጠው ምን ያደረገ ነው? የታመነ ነው። እግዚአብሔር የተመሰገነ ይሁን። አብርሃም አይችልም በተባለበት ሰዓት ተስፋውን ጠብቆ የመጣ አምላክ እንዲችል አድርጎታል። በራሱ ጊዜ ነው የሚሰራው እግዚአብሔር። ልጅቷ አባቷን ግቢያቸው ውስጥ ያለ አንድ ኮክ ፍሬ አፍርቷልና አባዬ ቆርጠ ካልሰጠኸኝ አለችው። አባቷ ልጄ ገና አልደረሰም፣ አልበሰለም። ብዙ ተከራከሩ፣ እምቢ አለች ካልሰጠኸኝ። ከዛ በጣም ስጨቀጨቀው አንዱን ቆረጠና ሰጣት። ወዲያው እንደገመጠችው እንደነከሰችው ተፋችው፣ በእጇ ያዘችውንም ወረወረችው። ብዙዎቻችን ከዚህ የተለየ ህይወት የለን። በአይናችን የምናየው ነገር ወዲያው የኛ እንዲሆን እንፈልጋለን። እግዚአብሔር ግን ምን እንደሆነ ያውቃል። ለኛ የሚያስፈልገንን መቼ እንደሚያመጣው እግዚአብሔር ያውቃል። ክብር ለእግዚአብሔር ይሁን። ነገር ግን እግዚአብሔርን በእምነት በመጠበቅ የሚሆን ነገር እንደዛ ፍሬ መራር አይደለም፣ እንዳልበሰረው ፍሬ መራር አይደለም። እግዚአብሔር በጊዜው በህይወታችን የሚያደርገው ነገር፣ በህይወታችን የሚፈጽመው ነገር ውጤቱ ጣፋጭ፣ ውጤቱ የምናመሰግንበት ነው የሚሆነው።